አንድ ናቸው ወገናችን፣ ድምጽ አይሰማም። አንድ ናቸው። እኔ የጠየቅኩ አንድ ናቸው፣ ሁለት ናቸው፣ ሶስት ናቸው ሳይሆን ድንግል ማርያም ከወለደችው አንዱ ፈጣሪ ሌላ ያልወለደችው ፈጣሪ አለ ወይስ የለም? ያው ፈጣሪ ነው፣ ወልድ ይባላል። አብ ወልድ መንፈስ ቅዱስ ወልድ በድንግል ማርያም በኩል። እኔ ምንድነው የጠየቅኩ ወገናችን? የጠየቀኝ ጥያቄ መልሱ እሱ ነው። ምንድነው የጠየቅኩ? መጀመሪያ ክርስትናው ገባ አብ ወልድ መንፈስ ቅዱስ። ብራዘር እኔ ክርስቲያን ነበርኩኝ። ክርስትናን በደም ጥንፈፍና ጥልል አድርጌ ማክሶ ነኝ። ገባህ? አሁን የተጠየቅኩን ብቻ መልስ። ሌላ የሚገባ ሰው አለ፣ አስወርጄ አስገባለሁ። እሺ ድንግል ማርያም ፈጣሪን እንደወለደች ተስማማ። አስወርጄ ምናምን እንዴ እንደዚህ ማትበል እኮ። ታዲያ አታዝጋ፣ ታዲያ አታዝግ። በቃ የተጠየቅኩን ቱ ዘ ፖይንት መልስ። ገባህ? እሺ ቀጥላ። ማርያም የወለደችው ፈጣሪ አለ አልከኝ፣ ተስማማን። ኦኬ ማርያም የወለደችው ፈጣሪ ነው። እኔ የጠየቅኩ ጥያቄ ማርያም ያልወለደችው ፈጣሪ አለ ወይስ የለም? በቃ ይሄ ነው ጥያቄ። አብ ይባላል። አብ የክርስቶስ የሁላችንም አባት ነው። አብ ኢና ሊላሂ። እኔ አብ ማን ነው አላልኩክም። አብ ማን ነው አላልኩክም። ማርያም ያልወለደችው ፈጣሪ አለ ወይስ የለም? ይሄን መልስ። እኔ አብ ማን ነው ብዬ አልጠየቅኩም። አለ፣ በሰማይ ነው ያለው። ኦኬ ስለዚህ ማርያም የወለደችው ፈጣሪ አለ፣ ያልወለደችው ፈጣሪ አለ ማለት ነው። አለ። እሺ ተግባባን? እየተግባባን ነው። ቀጥል። ስለዚህ አንተ አንዱ ፈጣሪ የምትለው የተወለደው ነው ወይስ ያልተወለደው? አንዱ ፈጣሪ ያልከው ማርያም የወለደችው ነው ወይስ ያልወለደችው? ኢየሱስ ከማርያም ሲወለድ ፍጹም ሰው ሆኖ ነው የተወለደው። ስለዚህ ኢየሱስ ከማርያም ሲወለድ ምን ሆኖ ነው የተወለደው አላልኩክም? የተወለደ ፈጣሪና ያልተወለደ ፈጣሪ አለ። አንተ አንዱ የምትለው ፈጣሪ የተወለደው ነው ወይስ ያልተወለደው ነው? ይሄን መልስ። ክርስቶስ በሚወለድበት ጊዜ እሺ፣ ክርስቶስ በሚወለድበት ጊዜ አንተ እኮ ክርስቶስ ተወለደ አልከኝ እኮ። ከተወለደ እኔ እሱን አልጠየቅኩም። እሱን አልጠየቅኩም። እኔ ክርስቶስ ስለ ክርስቶስ አላወራሁም እኮ። እሱንም አልጠየቅኩም። አብ ነው። ኦኬ ክርስቶስ ፈጣሪ አይደለም? ክርስቶስ ፈጣሪ አይደለም? ክርስቶስ በተወለደ ጊዜ ፈጣሪነቱን አምላክነቱን ሁሉ ማዕረጉን ሁሉ አውርጥቷል። ኦኬ ስለዚህ ክርስቶስ በመሬት ላይ የነበረውን ታመልከዋለህ አታመልኩ? በመሬት ላይ በነበረ ጊዜ እሱም ራሱ አምላክ ብላችሁ እንኳን አትጥሩኝ ብሏል። ቸርም ብላችሁ አትጥሩኝ ብሏል። ኦኬ የተሰቀለው ለአንተ ኃጢአት ፈጣሪ ነው ወይስ ፍጡር? ኢየሱስ ክርስቶስ ሰው የሆነው ክርስቶስ የጠየቁ ጥያቄ መስቀል ላይ የተሰቀለው ፍጡር ነው ፈጣሪ? እኔ መልስ። ኢየሱስ ከማርያም የተወለደው ከድንግል የተወለደው ክርስቶስ ነው የተሰቀለው። የተሰቀለው ፍጡር ነው ወይስ ፈጣሪ? በተወለደ ይኸውልህ በ33 ዓመት ተኩል ሲኖር የተወለደውና የተሰቀለው ፈጣሪ ነው ፍጡር? ፍጹም ሰው ሆኖ ነው የኖረው። ሰው ነው። መልስ። በዛ ጊዜ እስከሚሰቀል ድረስ ሰው ነበረ። ለአንተ ኃጢአት የተሰቀለው ፍጡር ነው ፈጣሪ? ፍጡር ነው። በዛ ጊዜ ሰው ታመልከዋለህ ወይስ አታመልከውም? አላመልከውም። በዛ ጊዜ የተሰቀለውን ኢየሱስ አላመልከውም በለኝና እንቀጥላለን። የተሰቀለውን ከተሰቀለና ካረገ በኋላ ግን ወደ አምላክነት ማድረጉ ስለተመለሰ ያኔ አምላክ። ችግር የለውም። የተሰቀለውን ኢየሱስ አላመልከውም በልና እንቀጥላለን። የተሰቀለውን ኢየሱስ ለምን ደግሞ አላመልከው? ታመልከዋለህ? የምታመልከው ተሰቀለው በል። አመልከዋለሁ። ኦኬ ስለዚህ የተሰቀለው ፈጣሪ ነው ማለት ነው። የተሰቀለው ፈጣሪ ነው። ከተሰቀለው ፈጣሪ ሌላ ያልተሰቀለ ፈጣሪ አለ ወይስ የለም? አለ። አብ። ኦኬ የቱ ነው የተሰቀለው ነው ያልተሰቀለው? አንተ አንዱ ያልከው ፈጣሪ የትኛው ነው? ይኸውልህ ክርስትና አብ ወልድ መንፈስ ቅዱስ አንድ አምላክ ይላል። እሱን አልጠየቅኩም። አሁንም እሱን አልጠየቅኩም። አንተ እሱን መረዳት አለብህ። የተሰቀለው ነው ወይስ ያልተሰቀለው? እሱን መረዳት አለብህ። አውቀዋለሁ
አውቀዋለሁ። ስላሴን አውቀዋለሁ። እሺ ስላሴን አውቀዋለሁ። አሁን አንተ አንድ ፈጣሪ የምትለው የተሰቀለው ነው ወይስ ያልተሰቀለው? አንድ ፈጣሪ አንተ አንድ ፈጣሪ አመልካለሁ የምትለው ፈጣሪ የተሰቀለው ነው ወይስ ያልተሰቀለው? ኢየሱስ ክርስቶስ ተሰቅሎ ከሞተ ሞቶ እሱን አልጠየቅኩም። እሱን አልጠየቅኩም። አደጋግምልኝ። አውርደኛ። ልታወርደኝ ነው እንደገና? አውርደኝ። አላወርድም። ምክንያቱም ምንም አንዱ ፈጣሪ አንተ የተሰቀለው ነው ያልተሰቀለው ነው። በቃ ችግር የለውም። መግባባት የማንችል ከሆነ ከሌላ ሰው ጋር እንቀጥላለን። ነው ይኸውልኝ፣ ተቀጥላለህ። ይቅር። ኢየሱስ ክርስቶስ 3 ዓመት ተኩል 33 ዓመት ተኩል ሲኖር እሱን አልጠየኩም። ነገርከኝ። ሰማሁ። ስንቴ ነው የምንደግምልኝ? የተሰቀለው ፈጣሪ ነው አልከኝ። የተሰቀለ ፈጣሪ አለ። በሆነ ጊዜ ማዕረጉን ሁሉ ትቷል። የተሰቀለው ፈጣሪ ነው አልከኝ ሀቢቢ። የተሰቀለው ፈጣሪ ነው አልከኝ። የተሰቀለው ሰው የሆነው ክርስቶስ ነው አላልኩም። እኔ ፈጣሪ ነው አላልኩም። ፈጣሪ አይደለም። የተሰቀለውን ታምናለህ ስትለኝ ነው። እሺ የተሰቀለውን ክርስቶስ በቃ የተሰቀለውን ክርስቶስ በቃ የተሰቀለው ሰው ነው። እንጨርስ። ሰው ነው እኮ እንጨርስ። የተሰቀለውን ኢየሱስ ክርስቶስ አላመልከውም በልና እንቀጥላለን። ይሄንን የተሰቀለውን አመልከዋለሁ ኢየሱስ አላመልከውም ፍጡር ነው በልና ዛሬ ላይ እኮ ነው የምትጠይቀኝ ያለው አንተ። ይሄንን በል ዛሬ ላይ እኮ ነው የምትጠይቀኝ። እኔ እኮ ያን ያልነበርኩም እኮ እሱ ሲሰቀል ማመን ማለት እኮ አልገባህም። አልሰማሁህም። ዛሬ ላይ እኔ ያለሁት እኔ ታምነዋለህ ካታምነውም አይደለም 2005 ላይ ሆኜ አምነዋለሁ። ታምነዋለህ አይደለም ጥያቄ። እኔ ታምነዋለህ ካታምነውም አይደለም። የተሰቀለውን ኢየሱስ ክርስቶስ ፍጡር ስለሆነ አላመልከውም በለኝና እንቀጥላለን። የተሰቀለው ክርስቶስ ሰው ነው አምነዋለሁ። አይ የተሰቀለው ክርስቶስ እንደምታምነው ገብቶናል። እኔ የጠየኩህ የተሰቀለው ኢየሱስ ክርስቶስ ፍጡር ነው አላመልከውም ግን አምነዋለሁ ብለህ ምስክርነትን ስጥ። እንቀጥል ወደሚቀጥለው ሐሳብ። አምነዋለሁ አመልከዋለሁ ዛሬ ላይ ማለት ነው። አንተ እኮ የምትጠይቀኝ ያለው የተሰቀለው ክርስቶስ ያወራል። አሁን አንተ ታይሚንጉን በታይም ማሽን ወደ ኋላ ሄደን ያኔ በተሰቀለ ጊዜ ፊት ለፊት ኖሮ ማለት ነው። የተሰቀለውን ኢየሱስ ታመልከዋለህ አታመልከው? የተሰቀለውን ኢየሱስ ክርስቶስ የዛሬ 33 ዓመት ተኩል ያለው ዓመተ ምህረት ኤዲ ላይ ቢሄድ ወደዛ ቢሄድ እንደ ዮሐንስ እና እንደ ማርያም ከፊቱ ብቆም ኖሮ የእግዚአብሔር ዓላማ ምንድነው ብዬ ጥያቄ ጠይቄ እንደነ ሐዋርያቶቹ በር ዘግቼ እቀመጥና እጠብቃለሁ። ምንድነው ይሄ ነገር የሆነው ነገር እላለሁ እንጂ አላመልከውም፣ አልሰግድለትም በዛ ሰዓት። ምክንያቱም አላውቅም አለ የእግዚአብሔር ዓላማ ምን እንደሆነ አላውቅም። አመልከዋለሁ፣ ችግር የለውም። በቃ ተስማምተናል። ችግር የለውም። እሺ ኢየሱስ ክርስቶስ ወደ ክብሩ ከተመለሰ በኋላ የት ነው የተቀመጠው? ኦኬ በእግዚአብሔር ቀን የተቀመጠውና እግዚአብሔር የተባለው ሁለቱም ፈጣሪ ናቸው? አንድ ፈጣሪ። አዎ ፈጣሪዎች ናቸው። ስንት ፈጣሪ ናቸው? አንድ ፈጣሪ፣ አንድ አብ ወልድ መንፈስ ቅዱስ፣ አንድ ፈጣሪ። አይ በቀኙ የተቀመጠው ነው አንዱ ፈጣሪ ወይስ ይሄ እግዚአብሔር የተባለው ነው አንዱ ፈጣሪ? የትኛው ነው አንዱ ፈጣሪ? ሀቢብ የለህም? እሺ ኡስታዝ አረቡ አሉ? ሰላም አለይኩም። አሎ ኡስታዝ አረቡ ሰላም አለይኩም። አሎ ቀጥል። በጣም ደስ የሚል መቀጠል ይችላሉ። ሁለት ደቂቃ ፈልጋለሁ። ቀጥል። ኡስታዝ አሉ? ጃይ አለው። አንድ ሁለት ደቂቃ ያስፈልገኛል። ቀጥል። መጣሁ። ቀጥል። እኔ ኡስታዝ እሺ ቶሎ ይበሉ። እሺ እኔ ስለማይመቸኝ። ዛህሩ አለሽ እንዴ? ወይ ዛህሩ አለው። እሺ ቀጥይ ዛህሩ። እኔ እንዲያስኩት ቀጥይ። እሺ እንትን እኔ እዚህ ቤተሰብ ጋር ነው ያሉት እና ከተሰሙ ይገሉኛል። ኤክስ ዋይ ዜድ አለ። አብሽር፣ ችግር የለውም። እሺ
ኤክስዋይዚ። እሺ ጥያቄው ገብቷል? ገብቶኛል ጥያቄው። በእግዚአብሔር ቀኝ የተቀመጠውን ነው የምታመልከው ወይስ ደግሞ እግዚአብሔርን ነው የምታመልከው ነው ጥያቄ። ኢየሱስ ክርስቶስ ካረገ በኋላ አብ ወልድ መንፈስ ቅዱስ አንድ አምላክ ነው። አለቀ በቃ። አሁን ወደ ቦታው ወደ በእግዚአብሔር ቀኝ አይደለም ተመልሶ አብ ነው የሆነው ወይስ በእግዚአብሔር ቀኝ ነው የተቀመጠው? በእግዚአብሔር ቀኝ ነው ያለው ወልድ ነው እኮ። በእግዚአብሔር ቀኝ ያለውን ነው የምታመልከው ወይስ ደግሞ እግዚአብሔርን ነው የምታመልከው? ሶስቱ አንድ አምላክ እኮ አይደለም። አሁን ሶስቱ አንድ አምላክ ሳይሆን ሶስቱ አንድ አምላክ የሚል አለ እንደዛ? አዎ መጽሐፍ ቅዱስ ላይ ምን ይላል መሰለህ? ወንጌልን ለፍጥረት ሁሉ ይላል፣ በስሜ እየሰበካችሁ ይላል፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል ማለት ነው። አንድ አምላክ ማለት ነው። ሶስቱ አንድ አምላክ የሚል አለ? ሶስቱ አንድ አምላክ የሚል አለ? አዎ ሶስቱ አንድ አምላክ። እሺ አሳየኝ። ኤክስዋይዚ አሳየኝ ማስረጃ አሁን ወደ እሱ ማስረጃ ሳይሆን አሁን ዋና የምፈልገው ነገር ወደዛ ድምፅህ ሩቅ ነው። ድምፅህ ሩቅ ነው። አሁን እያለን ያለው ወገናችን ምንድነው? በቀኝ የተቀመጠውና በእንትኑ ይሄ ከጎን ያለው አንድ አለ። ይሄ ስለዚህ ከቀኝ ተቀመጠ የሚለው አስተምሮ ስህተት ነው እያለን ለምን ከተባለ አብ አለ፣ ከዛ እግዚአብሔር አለ፣ በቀኝ የተቀመጠ ደግሞ ወልድ አለ። ስለዚህ ሁለታቸው አንድ ናቸው እንጂ ይሄ በቀኝ ተቀመጠ የሚለው ስህተት ነው እያለን ወገናችን እና አይ አንድ ናቸው፣ ሁለታቸውም አንድ ናቸው እያለን ነው። ስለዚህ አሁን ለዛ ማስረጃ ሊሰጥን ነው። ክፈትልን ማስረጃ። ይኸውልሽ ምን መሰለሽ ኢየሱስ ክርስቶስ ሲናገር ምን ይላል መሰለሽ? አብን ያየ እኔን አየ ይላል። ጥያቄው ገብቶሃል? ጥያቄው አብ ወልድ መንፈስ ቅዱስ አንድ ናቸው አልከኝ ቅድም። ሶስቶቹ አንድ ናቸው አልከኝ እና ለእሱ ማስረጃ ስጠን ያለ እግዚአብሔር መጀመሪያ ምድርን ሲፈጥር መጀመሪያ ስጠን ነው ያ ሶስቱ አንድ ናቸው የሚለውን ስጠንና ከዛ በኋላ እንትን የሚልልሽ ይኸውልሽ በመጽሐፍ ቅዱስ ላይ በመልካችን የሰውን ልጅ በመልካችን እንደ ምሳሌያችን እንፍጠር ሲል ሶስት ናቸው ማለት ነው። እዛ ላይ ነምበራቸው አይታወቅም። ሶስት ናቸው እኮ አንተ ነገርከኝ። ሶስቱ አንድ ናቸው የሚል ማስረጃ ስጠኝ ነው ያልከው። ሶስት መሆናቸውንማ እኮ እየነገርከኝ ነው። ቄስ አይደለም ወይ ምን አለ? አብ ወልድ መንፈስ ቅዱስ የሚል አባባል አለ መጽሐፍ ቅዱስ ላይ እኮ አንድ ናቸው። እሱ መረጃ ልሰጥሽ አልችልም። እናንተ በጠይቃችሁት መንገድ ስለሆነ እየገባሁ ያለሁት ለእሱ መልስ። ስለዚህ ማስረጃ የለም፣ ያለ ማስረጃ ነው ያወራኸው ማለት ነው። ምክንያቱም ሶስት አንድ ናቸው የሚል ከዛ ፍጥረት እስከ ራዕይ ባይብል ላይ የለም። ሶስት አንድ ናቸው የሚል ባይብል ላይ የለም በነገርህ ላይ። ስለዚህ የሌለ ነገር ነው እየተከተልክ ያለው። መጣህ ሴ እሺ ሰላም ይኸውልህ ቅድም እንትን ላይ ሕዝቅኤል ላይ ምን ላይ ደረሳችሁ? ጃጋር ጀምራችሁ ነበረ ስለ ስላሴ። የትኛውን አምላክ ነው የምታመልከው? የተሰቀለውና ያልተሰቀሉትን ነው የምታመልከው? እንዴት መሰለ የተሰቀሉት ያልተሰቀሉት የሚባል ነገር የለም። አንደኛ ነገር አለ እንጂ የተሰቀላለ ያልተሰቀላለ አይደለ? የኢየሱስ ክርስቶስ አንደኛ ነገር ልንገርህ፣ የመሰቀል ሚስጥሩ የለም ማለት ለምን ትክዳለህ? እምነትህን ቆይ አንዴ። የተሰቀለ የስላሴ አካል አለ የለም? አለ። አብ ወልድ። ያልተሰቀሉ ደግሞ ሌሎች አሉ አይደለ? ነው ተሰቅለዋል? ኖ አብ አልተሰቀለም አይደለ? አብና መንፈስ ቅዱስ አልተሰቀሉም። በጣም ጥሩ። የተሰቀለ አምላክ አለ፣ ያልተሰቀሉ ደግሞ ሌሎች ሁለት አሉ አይደለ? አብና መንፈስ ቅዱስ። አሜን ነው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ስለዚህ የተሰቀለው አንዱ አምላክ ነው፣ ያልተሰቀሉ ሁለት አምላኮች ደግሞ አሉ አይደለ? ጌታ ሰው አንድ አምላክ ነው። ስንት አምላክ ነው ሳይሆን የተሰቀለው አምላክ ነው አይደለ? የተሰቀለው በሚሰቀልበት ጊዜ ሰው ነው። ስለዚህ ሰውን ያዳነህ ማለት ነው አይደለም? ኢየሱስ ክርስቶስ ከማርያም ሲወለድ ፍጹም ሰው ሆኖ ነው የተወለደው። በጣም ፍጹም ሰው ፍጹም አምላክ የሚባል ሂሳብ የለም ማለት ነው።
ከዛ በኋላ ደግሞ ከሞተና ካረገ በኋላ ደግሞ ፍጹም አምላክ ይሆናል ማለት ነው። ፍጹም ሰውነቱም ፍጹም አምላክ ሁለቱንም ታይትል ይዞ ነው ሄደው ስጋውንም ይዞ ስለሄደ ማለት ነው በእግዚአብሔር ቀኝ። ስለዚህ በጣም ጥሩ። ስለዚህ ፍጹም ሰው ፍጹም አምላክ ያልተባለበት ጊዜ አለ ማለት ነው። አዎ በ33 ዓመት ተኩል በሚኖርበት ጊዜ እኔ እንደማምነው ኢየሱስ ክርስቶስ አምላክ ተብሎ እንኳን መጠራት አይፈልግም ነበረ። የአምላክነት ካታጎሪውን ለ33 ዓመት ተኩል ሉዝ አድርጎት ነበረ። በጣም ጥሩ። ስለዚህ ሲሰቀል ጊዜ ከዚያ በኋላ ያለው ነው አንተ ችግርህ ማለት ነው። ከዚያ በፊት ሰው ነው፣ ከዚያ በኋላ ነው አምላክ። ምክንያቱም ክርስቶስ ሰው የሆነበት ምክንያት አሁን ደግሞ ከተሰቀለ በኋላ ሰው እንዳሉት ሐዋርያቶች ልንሰጥህስ ምን ትላለህ? ከተሰቀለ በኋላ ካረገ ሰማይ ላይ ሆኖ ራሱ ሰው እያሉ ይጠሩት ነበር። ሰው ነው። አዎ ሰውነቱንም አለ አምላክ ነው፣ ሁለቱንም ይዟል። ካረገ በኋላ ሰው አዎ ስጋውን ይዞ ነው ሄደው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ ነው በሰማይም ላይ እያለ ማለት ነው አይደል? አምላክም ነው ፍጹምም ሰው ነው በሰማይም ላይ። በጣም ጥሩ። ኢየሱስ ክርስቶስ አምላክህ ከአምላኩ ጎን ነው አይደል የተቀመጠው ሄደው በእግዚአብሔር ቀኝ። አዎ እግዚአብሔርም አምላኩ ነው፣ ከእርሱ ጎንም ያለው አምላኮች ነው። ይሄም አምላክ ነው፣ ይሄም አምላክ ነው አይደል? አዎ ምን ነው መንፈስ ቅዱስ የት ነው የተቀመጠው? የት ነው ያለው? መንፈስ ቅዱስ ይጸልላል ነው የሚለው ሁሉ ጊዜ። ምንድነው ይጸልያል አይጸልይም ሳይሆን አብ በሰማይ ካለ ወልድ ከቀኙ ከተቀመጠ መንፈስ ቅዱስ የት ነው ያለው? መንፈስ ቅዱስ በሁሉ ቦታ እርሱ በሁሉም ቦታ ነው ያለው። አብና ወልድ ግን በሁሉም ቦታ አይደሉም። እነሱም አንድ ላይ ናቸው። በቃ ሴም ፈንክሽናቸው። እሱ በሁሉ ቦታ ነው ያለው አልከኝ። አብና አብ ግን በሰማይ ላይ ይገኛል። በሰማይ የምትኖር አባታችን ይላል አይደለ ቃሉ ሲናገር። አሜን ነው። ስለዚህ በሰማይ የምትኖር የተባለው ማን ነው? አብ ብቻ ነው አይደለ? ኢየሱስ ክርስቶስ ብሏላ እኔ ሄዳለሁ። በሰማይ ላይ የሚኖረው አባቱ ሄዶ ከቀኙ የተቀመጠው ማን ነው? መንፈስ ቅዱስ ነው? ወልድ ነው? ኢየሱስ ክርስቶስ ልክ ሲያርግ። ስለዚህ መንፈስ ቅዱስ የዛኔ የት ነበር? ከአብ ቀኝ ነው ማለት እንችላለን? አንችልም። ያለበት ቦታ የት ጋር እንደሆነ በምንም ቦታ ላይ ተጽፎ ስለማይታወቅ በቀኙ ዙፋናቸው አንድ ነው። ስለዚህ ያለበት ቦታ የት እንደሆነ አልተገለጸም አልከኝ። አንተ ደግሞ ቀደም ብለሃል አልተገለጸም። ሰው ልጅ የማያውቀውን መናገር አይችልም። የሰው ልጅ የማያውቀውን እንኳን ለሙሴ እንኳን እግዚአብሔር ጀርባውን ያሳየው ለሙሴ ብቻ ነው። ጀርባውን ያሳየው እንኳን ዙፋኑን ማንም አላየውም። እሺ ቆይ አንድ ጊዜ ወደሱ ነው። ገብርኤልና ሚካኤል ራሳቸው የእግዚአብሔርን ዙፋን አላየውም። ወደሱ ነው። አብሽር ችግር የለውም። ቆይ አንዴ ሰላም ላክንቀጥ። አሁን ኢየሱስ ክርስቶስ ማነው? አብ ወልድ መንፈስ ቅዱስ ሶስቱም የተለያየ አካል አላቸው አይደል? አካል ስለ መለኮት ሳይሆን ስለ አካል የነሱ አካል እንዴት እንደሆነ መላእክት እንኳን አያውቁም። ስጋይ እንኳን እኔ አይደለም መላእክት እንኳን አያውቁም። በጣም ጥሩ። አካል የምንለው ይሄ ስጋው ነው አይደለ? ቦዲ ነው አይደለ? ወይንስ መለኮቱ ነው አካል የምንለው? እግዚአብሔር ስጋ ይሁን ደም ይሁን መንፈስ ይሁን ወልድ ይታይ አይታይ አንድ ሰው የሚያውቅ የለም። ወልድ ብቻ ነው። በጣም ጥሩ። ስለዚህ ወልድ አካል አለው አይደለ? አካል አለው ወልድ። አዎ አካሉ በሁሉም ቦታ መገኘት የሚችል ነው ወይስ አይደለም? ይችላል። አካሉ የተገደበ ነው አይደለም? አይደለም። መለኮት ሳይሆን አካሉ ምንም ሊገድበው አይችልም። የሱን አካል የት ነው የሚገኘው? አሁን አካሉ ምድር ላይ ነው ሰማይ ላይ? አሁን ከአንተ ጋር አንተ ቤት ውስጥ አለ። ይሰማሃል። አካሉ በአብ ቀኝ ነው ያለው ነው። 14:9 ላይ የተጻፈው ለአንተ ነው የተጻፈው። ቆይ እንዴት ረጋ የኢየሱስ ክርስቶስ አካል እኔ ጋር አለ። ጥሩ። በአባቱ ቀኝ በሰማይ ላይ ይገኛል የተባለው ማን ነው? አለ እዛም he's everywhere ዘማና በሁሉ ያለው ስጋው እዚህ ጋር እኔ ጋር ቤት ውስጥ አለ አካሉ ስጋው የኢየሱስ ክርስቶስ ወይስ በሰማይ ላይ? ቦታ እጅን ዘርጋ ይነካሃል። የት አለ አካሉ? የት አለ? ሰው የጤኛ አይደል? አንተ እኮ አልታወቀህም እንደተነካ እንዴ? አካሉ ስጋው እኛ ጋር የለም። በጤና በሰማይ ላይ ነው ያለው ስጋው። ሄዷል አድርጓል እኮ ስጋው አድርጓል አላደረገም? አድርጓል። በጣም ጥሩ። ወዴት ነው ያደረገው? ምድር ላይ ነው ወደ ሰማይ? ወደ ሰማይ። ወዴት ነው? እስኪ አንተ ሰማይ ወዴት ነው?
አንተ ሰማይ ወዴት ነው? አሳየኝ በእጅ ሰማይ ወዴት ነው? ካለህበት ቦታ ሰማይ ወዴት ነው? አሳየኝ። አንድ ኢየሱስ ክርስቶስ ወደ ሰማይ አድርጓል። ካለህበት ቦታ ሰማይ ወዴት ነው? ቃምን አትቀይር። ኖ ኖ ኖ ኖ፣ ቆይ ጥያቄ በጥያቄ ልጠይቅህ። ካለህበት ቦታ አንተ እንደምጠይቀው ጥያቄ ልጠይቅህ። ሰማይ ወዴት ነው? አለኝ። አንተ ግን ሰማይ አሳየኝ። ወጣ አካሉ በቤታችሁ አለ አላለም? ጭራሽ ጨለላችሁ እኮ ከይቅርታ ጋር ሌሎችን አይደለም እንዲህ አይነቱም ማለት ነው። መልስ ያቅታቸው ጊዜ አካሉ በአንተ ቤት አለ። አሁን እጅህን ይነካሃል። ማነው እንደዚህ ብሎ የሚያምን ክርስቲያን? በሰማይ ላይ አድርጓል ኢየሱስ ክርስቶስ። ቦታች አለ አይደለ? ይሄ ነው። እሺ ማኛ ጥያቄ ያለ ክርስቲያን ካለ መጠየቅ ይችላል። መጠየቅ ይፈልግ ካለ በዚህ መቀጠል ይችላል። እሺ ከላይ መጨረሻ ላይ ያለው እሺ ሰላም ለቃል ለልጆቹ አይ ሄሎ ሰላም ግሬት እንዴት ነህ? ደህና ነህ? አልሐምዱሊላህ ደህና ነኝ። እሺ ጥያቄ አለ? አዎ ማለት አንድ የሚያወዛግበኝ ነገር አለና ሁሴን ኡስታዝ ሁሴን ማለት መጠየቅ የምፈልገው ነገር ማለት ነው ያ ሙስሊምን መግደል ይችላል? በምን ምክንያት? ማለት አሁን ያንተ ቅድመ አያት ከ50 ዓመት በፊት ራሱ ጋር ጎረቤት አድርጎ ማለት በራሱ መሬት አያት የሆነ ሰው አስፍሮ ባለቤትነቱን ሳይሰጠው እያኖረው ከ50 ዓመት በኋላ የኔ መሬት ነው ብሎ ወይ የልጅ ልጆች ማለት ቢገል ያ ሰው እንደ የጋበዝከው መሬት ላይ ያሰፈርከው ሰው ማለት ነው። ኦኬ ባለፈ ታሪክ የዛሬ ሰዎችን መገዳደል አይቻልም፣ ኃጢአት ነው እሱን ከሆነ እና ሙስሊም ነው አንተ አስፈራው። ያ ያለፈ ትውልድ አልፏል። ራሳቸው ይጠይቁበት። ለሃማ ከሰበት ከሰብቱ እነሱ የሰሩት ለራሳቸው አለላቸው፣ እናንተም ለራሳቸው የሰራችሁት አለላችሁ። فلا نتدخل في الأمم السابقة وما حصل يعني بينهم በመካከላቸው ስለተከሰተው ነገር ስላለፉት እኛ አይገባም። ዛሬ ግን ስላለው ሰው ነው እና ስለዚህ አሁን እኔ ያለሁት ኢትዮጵያ ውስጥ ነው፣ አፋር ክልል ውስጥ ነውና አፋርና ሶማሌዎች ማለት ሊሳ የሚባሉ ማህበረሰቦች አሉና በጣም ብዙ የተጫረሱ አሉ በዛ 5 ዓመት ውስጥ